ኦራይት ሶ እንዴት ነበረ የነበራችሁ ቆይታ? አይ ሆፕ ጥሩ ጊዜ እንደነበራችሁ። ሶ አሪፍ ጊዜ እንደነበራችሁ ተስፋ አደርጋለሁ። ሰው አሁን የምንጀምረው ደግሞ አዲስ ሞጁል ነው የሚሆነው። ይሄ ሞጁል ደግሞ ዊንዶውስ ፕሪቪሌጅ ኤስካሌሽን ዊንዶውስ ኤልፒኢ የምናይ ይሆናል። ሞጁል 8 አይ ሆፕ አዲስ ነገሮችን አዲስ ቴክኒኮችን ትማሩበታላችሁ ብዬ ሶ ሞጁል 8 የሚሆነው ዊንዶውስ ፕሪቪሌጅ ኤስካሌሽንን ምናይ ይሆናል። ሶ ዊንዶውስ ፕሪቪሌጅ ኤስካሌሽን ሰፊና ብዙ ነው ቱ ቢ ኦነስት፣ ግን እዚህ ላይ ምንድነው እጥር መጥን ብላ በእናንተ ሌቭል ተደርጎ የተሰራ ነው። ሶ ከነዛ ውስጥ ኮመን የሆኑትን ነው ዲስከቨር የምናደርገው። ወደ ዛሬው ሞጁል ቀጥታ እንግባ። ሶ ምንድነው ይሄ ሞጁል? ምን አይነት ነገር ልትማሩበት ትችላላችሁ? ምን አይነት ነገርስ ይዟል ወደሚለው እንሂድ። ሶ እዚህ ሞጁል ላይ ሜንሊ የምታገኙት ምንድነው ኢንትሮዳክሽን ቱ ዊንዶውስ ሎካል ፕሪቪሌጅ ኤስካሌሽን፣ ከዛ በኋላ ደግሞ አንኮትድ ሰርቪስ ፓዝ፣ ዊክ ሰርቪስ ፐርሚሽን፣ ቶከን ኢምፐርሶኔሽን፣ ራናስ ኢን ዊንዶውስ ኤልፒኢ ኦር ዊንዶውስ ሊነክስ ፕሪቪሌጅ ኤስካሌሽን ላይ ዲፎልት አፕሎከር ባይፓስ፣ አፕሎከር ፖሊሲ ባይፓስ እና ደግሞ ቤስት ፕራክቲስ የምንላቸውን ዲስከቨር እናደርጋለን። ሶ ሜቢ አዲስ ከሆናችሁ ከዊንዶውስ ፕሪቪሌጅ ኤስካሌሽን ጋር የተያያዘ ትንሽ ግራ ሊያጋባችሁ ይችላል፣ ግን እዚህ ጋር በደንብ መጠየቅ ትችላላችሁ፣ በደንብ አንደርስታንድ ማለት ትችላላችሁ። ኢትስ ኦኬ። እንደውም ምንም ያን ያህል የተወሳሰበ ነገር አላመጣንም ቱ ቢ ኦነስት። ሶ ኤኒ ኩዌስችን ካላችሁ ግን መጠየቅ ትችላላችሁ እንደተለመደው ማለት ነው። ሶ just high overview ለማየት ያህል introduction to Windows local privilege escalation. So Windows LPE የምንለው ምንድነው? So Windows LPE is the process of moving from standard or restricted ከሆነ user account to one of the higher privilege. So higher privilege የምንለው ማለት ነው locally admin ነው። Okay, local administrator. So local administrator ወይም ደግሞ ሲስተም ባይ ዘ ወይ ሎካል አድሚኒስትሬተር እና ሲስተም ይለያያሉ። ተረዳችሁ? ሶ ኤንቲ ሲስተም እና ሎካል አድሚኒስትሬተር የተለያዩ ናቸው። ሎካል አድሚኒስትሬተር የማን የኦፕሬቲንግ ሲስተሙ አድሚኒስትሬተር ነው። ሎካል አድሚኒስትሬተር። ኦኬ፣ ሎካል አድሚኒስትሬተር የማን አድሚኒስትሬተር ነው ብያለሁ? የኦፕሬቲንግ ሲስተሙ የዊንዶውስ አድሚኒስትሬተር ነው። ሶ ኤንቲ ሲስተም የዊንዶውስ ብቻ አይደለም፣ ኦር የዛ ኦፕሬቲንግ ሲስተም ብቻ አይደለም። ኤንቲ ሲስተም ደግሞ የምንድነው የከርነል አድሚኒስትሬተር ነው። which is ዊንዶውሱን ማጥፋት እንችላለን ኢዚሊ አንደርስታንዲንግ እንዲኖራችሁ። ሃይ ፕሪቪሌጅ the most high privilege ዊንዶውስ ላይ ያለው ኤንቲ ሲስተም ሶ ከሎ ፕሪቪሌጅ ዩዘር ወደዛ የምንቀይርበት ኦር ሎካል አድሚኒስትሬተር የምንሆንበት ምን እንለዋለን? ዊንዶውስ ኤልፒኢ ኦር ዊንዶውስ ሎካል ፕሪቪሌጅ ኤስካሌሽን Windows local privilege escalation. So while initial access may provide a foothold, privilege escalation ደግሞ unlock ምን ያደርግልናል? ability to execute more impactful የሆኑ አክሽኖችን ለማድረግ ወር ደግሞ እንደዚህ አይነት ነገሮችን ለመፈጸም መጀመሪያ ምን ያስፈልገናል? ከሊሚትድ ከነበረን restricted ከነበረን ዩዘር መውጣት ያስፈልጋል። ከዛ ወጥተን ዳይሬክትሊ ምን አክሰስ ማድረግ ይጠበቅብናል? ሎካሊ አድሚን መሆን አለብን እዛ ላይ። So once local admin ከሆነ በኋላ ምን ልናደርግ እንችላለን? The most noisy thing ምንድነው? disable defenses. So obviously local admin ከሆነ በኋላ ዲፌንሶችን ዲሴብል ማድረግ እንችላለን። extracting credentials or moving laterally. So credential extract ማድረግ እንችላለን፣ moving laterally move ማድረግ እንችላለን። ግን እዚህ ጋር ወደ ኋላ እንመለስና disabling defense ሲስተሞችን ስል ለምሳሌ ዊንዶውስ ላይ ምን አለ መሰላችሁ? ኖርማሊ ሎካል አድሚን እንኳን ማጥፋት የማይችላቸው ሲስተሞች አሉ። ሶ እነሱ ምን እንላቸዋለን? ሜቢ ወደፊት ክላሶች ላይ ልናየው እንችላለን። ሶ ይሄ ምን እንለዋለን? PPL እንለዋለን ኦር ፕሮቴክትድ ፕሮሰስ ላይት ይባላል። ሶ ፕሮቴክትድ ፕሮሰስ ላይት ውስጥ የሚገቡት the most known የሆኑ አንቲቫይረስ ሲስተሞች ናቸው። ሶ ልክ እንደ ካስፐርስካይ፣ ትሬት ዳውን እንዲህ አይነቶች ሌሎች ማንኛውም አግሬሲቭ የሆኑ ቱሎች ወር ኤቪዎች በማን ነው የሚጠበቁት? በፒፒኤል ወር ፕሮቴክትድ ፕሮሰስ ላይት ይባላል። ሶ እዛ ላይ ምን ማድረግ አትችሉም መሰላችሁ? በከርነል ሌቭል ነው የሚጠበቁት። ሶ እናንተ ሄዳችሁ ዲሴብል ለማድረግ ስትሞክሩ በእናንተ ቢሄቪየር እነሱ እናንተን ያጠፏቸዋል። ሶ ክሊር ያደርጋቸዋል ማለት የእናንተን ፔሎድ ወር የእናንተን አክቲቪቲ እዛ ላይ ዲቴክት ያደርጋል። ሶ ጭራሽ ተች ማድረግ አትችሉም ኢቭን ሎካል አድሚን ብትሆኑ።
ሶ በምን ወይ ነው ልንነካው የምንችለው ይሄ ነገር ዲሴብል ልናደርግ የምንችለው ሲስተም አክሰስ ካገኘን በኋላ ነው። እኛም ከርነል ሌቭል አክሰስ ካለን ኦብቪየስሊ ምን ማድረግ ዲሴብል ማድረግ እንችላለን፣ ኢቭን ማጥፋት እንችላለን። እነዚህ ዲኤልኤል ሎድ የሚያደርገውን ዲኤልኤል ማለት ነው which is simple ግን ጀስት እንችን አንደርስታንዲንግ እንዲኖራችሁ ነው። ሶ ዲሴብል ዲፌንስ ስል ማንኛውም ዲፌንስ አብዱ ዲሴብል ይደረጋል ስላለ ኖርማሊ ሎካል አድሚን ከሆንኩኝ ካስፐርስ ከኢኒጂ ማጥፋት እችላለሁ ብትሉ ኦብቪየስሊ እናንተ ናችሁ እንጂ የምትባረሩት እሱ አይጠፋም። ምክንያቱም ራሱን የቻለ ሌላ አንድ ስቴፕ ሌየር አለው ፕሮቴክሽን። ስለሱ ሜቢ እንትን ላይ ሞጁል 9 ላይ በሌላ ወይ ስለማነሳው እዛ ላይ እናየዋለን። So this step is critical in red teaming because most real world environment enforces least privilege principles, limiting what an attacker can do after compromise. So once compromise ከተደረገ በኋላ እዛ ማሽን ላይ ለምሳሌ እኛ ከማል ነበር RDP አክሰስ ማድረግ ይቻለው ወርክስቴሽን 0 አለ። ሶ ወርክስቴሽን 0 አለ ይገባል፣ ግን ምንም ልናደርግ አልቻለም። ካስተዋላችሁ ማለት ኖርማሊ ገብተናል፣ ሻርፕ አውንት ተጠቅመናል፣ ኮሌክት ማድረግ ይችላል የምንፈልገውን ኢንፎርሜሽን። ሶ የምንፈልገው ነገር አግኝተናል። አክቹሊ ግን ያን ያገኘነው ነገር ደግሞ አውትፑት ያስፈልገናል አይደለም። የተገኘው ፋይንዲንግ ደግሞ ለምሳሌ አውትፑት ስላችሁ ላትራሊ ሙቭ ማድረግ አለብን ኦር ደግሞ ክሬዴንሻል ማግኘት አለብን ምናምን ስታፍ። ሶ እነዚህን ደግሞ ለማግኘት የግድ ፕሪቪሌጅ ስክሌት ማድረግ አለብን። ሶ እነዚህን ስክሌት የምናደርግበት ወይ ምን ናቸው? ሶ እነዚህን ስክሌት የምናደርግባቸው ወይ ደግሞ አንደኛው ምንድን ነው by exploiting misconfiguration, weak permission or vulnerabilities. So በዚህ way አቢዝ ልናደርገው እንችላለን። በዚህ way አቢዝ ልናደርግ or ደግሞ ሎካሊ ፕሪቪሌጅ ልናገኝ ይችላል፣ ሎካል አድሚን ልንሆን እንችላለን። ኦኬ so I hope የሆነ አንደርስታንዲንግ ክሬት አድርጌያለሁ ብዬ አስባለሁ ስለ ዊንዶውስ ሎካል ፕሪቪሌጅ ስክሌሽን or ዊንዶውስ ኤልፒ ስለምንለው። So for defenders ደግሞ obviously understanding these techniques highlights the importance of strong configuration management and monitoring. So ይሄ ደግሞ once ይሄን አንደርስታንዲንግ ካላችሁ በኋላ በምን way አቢዝ ይደረጋል የሚለውን ካወቃችሁ በኋላ ደግሞ ዲፌንስ ማድረጉ the most easy ነው ለእናንተ፣ the most easy ስለሆነ ማለት ነው። So why LP critical ይሄንን ከዚህ በፊት አንስቼዋለሁ፣ ግን እንደ ሪካፕ እንዲሆን LP ማተር ያደርጋል። ሶ LP ማተር የሚያደርግልን turning point into red team operation because initial access rarely grant full control. So initial accessation maybe ነው፣ ግን አብዛኛው ጊዜ አይደለም። ሶ maybe በአድሚኒስትሬተር ልናገኘው እንችላለን። በአድሚኒስትሬተር ራን እያደረገ ያ መጀመሪያ ያገኘው ኢኒሻል አክሰስ ሶ ገና እንደገባን እኛም አድሚኒስትሬተር እዛ ማሽን ላይ ሶ እንደዚህ አይነት ኢንቫይሮንመንት ደግሞ ካገኘን በቃ ጨርሰናል። አትሊስት አንድ ስቴፕ ከፍ ብለናል። ስለዛ ማሽን አንጨነቅም፣ የምንፈልገውን ነገር ኤክስትራክት ማድረግ እንችላለን። እነዚህ ነገሮች መስራት እንችላለን። ሶ ይሄ ግን ሬር ነው፣ ከስንት አንዴ ሊገኝ ይችላል። ካልተገኘ ደግሞ most compromised account have limited permission. ኦኬ ሶ ካልተገኘ ደግሞ ግዴታ LP መስራት ይኖርብናል ማለት ነው። So restricting the ability to collect sensitive data, move laterally or deploy advanced tools. ሶ እነዚህ ነገሮች ሊሚት ያደርጉናል። ሶ እነዚህ ደግሞ ሊሚት እንዳንደረግ ምን ማድረግ አለብን? ኖርማሊ ፕሪቪሌጅ ስክሌሽን አንደርስታንዲንግ ግድ ይላል ማለት ነው። ሶ ስክሌቲንግ ፕሪቪሌጅ allows an attacker to bypass these restrictions and gain administrator or system level access which provide near total control of the compromised system. ይህ ከጂቲሲአርቲ ወይም ደግሞ ግስቴክ ሰርቲፋይድ ሬድ ቲመር ስልጠና የተወሰደ ሲሆን ሙሉን የ93 ሰዓት ስልጠና በቪዲዮ የመለማመጃ ላብ ሞጁሎቹን፣ ፒፒቲዎቹን፣ የተለያዩ ሪሶርሶችን እንዲሁም ደግሞ ኤግዛም ኢንቫይሮንመንቱን አክሰስ ማድረግ መፈልጉ ከሆነ አሁኑኑ ወደ course.gsecurity በመግባት በመመዝገብ ማግኘት ትችላላችሁ። ከዛም በተመቻችሁ ሰዓት ተምራችሁ ሲጨርሱ ጂቲሲአርቲን ሰርቲፊኬት መውሰድ ትችላላችሁ። ወደ ቪዲዮ እንመለስ። ኦኬ ሶ ሬድ ቲሚንግ ላይ ደግሞ ምንድነው ብያለሁ? achieving LP demonstrates how a seemingly low privileged or ደግሞ low level compromise ያደረግነው can quickly evolve into high impact breach. so በዚህ way ከlow privileged user ቀጥታ ወደ high privileged user የምንሄድበት ቴክኒክ ነው። so ይሄ ደግሞ በጣም ክሪቲካል ነው which is እዛ ቦታ ላይ አድሚኒስትሬተር ሳይኖር or ደግሞ ሲስተም ሌቭል አክሰስ ሳይኖረን ሜቢ ሶ እነዚህ አይነት ነገሮችን አክሰስ ሳናገኝ የምንሰራቸው ስራዎች ዘሞስ ሊሚትድ ናቸው።
ሪስትሪክትድ ነው። ምክንያቱም ያ ዩዘር የተፈቀደልህ ለምሳሌ አርዲፒ ብቻ እንዲያደርግ ከሆነ አርዲፒ ብቻ ነው የሚያደርገው። ኢቨን የእናንተን ሲቱ እዛ ላይ ዲፕሎይ ብታደረጉ ራቴቨር እዛ ላይ ብታደረጉ በዛ ዩዘር ብቻ ናችሁ፣ ሊሚትድ ናችሁ፣ ወዴትም መሄድ አትችሉም። ሶ ፕሪቪሌጅ ኤስካሌሽን መስት ነው እዚህ ቦታ ላይ እዚህ ኤሪያ ላይ ማለት ነው። ሶ ይህንን አቺቭ ካደረግን በኋላ ግን ሎ ፕሪቪሌጅድ ዩዘር ቀጥታ ወደ ሃይ ኢምፓክት ይሄዳል ማለት ነው። ሎ ሌቭል ዩዘር ወደ ሃይ ኢምፓክት ይሄዳል። ሶ ኢት ሃይላይትስ ሪል ወርልድ ሪስክስ that organization faces and underscores why defenders must secure endpoints, enforce least privileges, and monitor for escalation attempts. So escalation attempts እንትን አለው ኢቨንት ሎጎን አለው። ሶ እያንዳንዱ ቴክኒክ ይያዛል። አክቹሊ ማያዝበትም ትሪኪ ወይም አለ። ሶ ትሪኪ ወይም ሊጠቀሙ ይችላሉ፣ ግን አንደርስታንዲንጉን ዋንስ ክሬት ካደረጋችሁ ሶ እዛ ላይ ሩል ሴት አፕ ማድረግ ነው። አብዛኛው ሲም ኢዲአር አግሬሲቭ ነው ብያችኋለሁ። ሶ እያንዳንዱን አቴምፕት ወዲያው ይይዝባችኋል የራሳችሁ ሌላ እንትን ከሌለ በስተቀር ማለት ነው። ብሪንግ ዩር ኦን ቫልነራብል ድራይቨር ኦር ተሳሳትኩ መሰለኝ ብሪንግ ዩር ኦን ቫልነራብል ድራይቨር የሚባል አለ ነው። ሶ እናንተን ቫልነራብል ድራይቨር አምጥታችሁ እዛ ቦታ ላይ እስካላስቀመጣችሁ ድረስ ድራይቨር ደግሞ በሲስተም ሌቭል ላይ ኤክስኪዩት የሚያደርገው ሶ በዛ ወይ እስካልተቀመጠ ድረስ ሞስት ኮመንሊ ሊያዙ ይችላሉ የምናደርጋቸው አቴምፕቶች ማለት ነው። ሶ እነዛን ነገሮች ደግሞ ግዴታ ማን አንደርስታንድ ማድረግ አለበት ክሊርሊ እነዛ ብሉ ቲመሮች ወር ደግሞ እዛ ቦታ ላይ ዲፌንስ የምንላቸው ቲሞች አንደርስታንድ ማድረግ አለባቸው። ሶ ያን አንደርስታንድ ካላደረጉ ግን ምንም የምንሰራው ነገር ኦብቪየስሊ አንደርስታንድ ይሆናል ማለት ነው። ሶ Windows versus Linux PE or ደግሞ privilege escalation high level comparison እንስቲ። So privilege escalation exists on both Windows እና Linux ላይ so but the paths and technique different ናቸው። okay based on operating system so ምን ማለት ነው? ይሄ manages permission and account so Linux ላይ ሲሆን escalation often relay on misconfigured ስለዚህ ወርድ አይተናል። misconfigured የሆነ SUID GUID ባይነሪዎች ላይ የሚኖሩ አቢዩዞች ናቸው so or ደግሞ weak file permission writable cron job ስለ cron jobs already አይተናል እዛ ላይ ለማንሳት ሞክሬያለሁ። or ደግሞ kernel exploit ከሊነክስ ሳይድ ማለት ነው or kernel exploit. These methods focus heavily on file systems, permission, and direct execution paths. ማን ላይ? ሊነክስ ላይ። so በዊንዶውስ ሳይድ ደግሞ ስናስብ ዊንዶውስ ላይ ያለው ምንድን ነው? ከዛ በምን ይለየዋል? so privilege escalation is more commonly tied to services, registry key or registries, access control list ACL እና ደግሞ impersonation token so ስለ ቶከን ኢምፐርሶኔሽን ለማየት እንሞክራለን እናያለን። attackers may exploit weak service configuration most commonly ግን ሌጋሲ ሲስተሞች ሌጋሲ ሶፍትዌሮች ኦር ደግሞ ኦልድ የተጫኑ ኦር ደግሞ ከስተም የተጫኑ ሰርቪሶች ከሆኑ ነው most likely weak service permission weak service configuration ልናገኝ የምንችለው። ስለዚህ ምን እናነሳለን? abuse stored credentials ይሄ ራሱ the most best ነው ለዊንዶውስ። ሶ አብዛኛው ጊዜ ካስተዋላችሁ ስቶርድ ምንድነው አውቶሎጎን ሲባል ሰምታችኋል። በሪአክሽን ብታሳዩ አውቶሎጎን ኦልራይት ሶ ጀነራሊ ልትቀሰው ሶ አውቶሎጎን ማለት ምን መሰላችሁ? ኖርማሊ እናንተ ፓስወርዳችሁን ሳታስቀምጡ ጀስት ዩዘር ኔማችሁን ጽፋችሁ ኖርማሊ ሎጊን እንዲያደርግ አይነት ነገር ኮንሰፕቱ ማለት ነው። ሶ አውቶሎጎን የሆነ ሰርቪስ ይኖራል ኦር ደግሞ የሆነ ለምሳሌ በቃ ሴቭድ ይደረጋል። ያ ክሬዴንሻል የሆነ ኮንፊግሬሽን ላይ ሴቭ ይደረግና ልክ እናንተ ሎጊን ስታደርጉ ጀስት ከዛ ይወስዳል። በቃ እንትን አውቶሎጎን ነው። ሴቭድ ክሬዴንሻል ነው። በሴቭድ ክሬዴንሻሉ ራሱን እንትን ይላል። ከዛ ትገባላችሁ ሀሳቡ። ግን ይሄ ደግሞ አቢዩዝ ይደረጋል። ስቲል ፊውቸር ነው ለማቀለለው። ለምሳሌ ኢቭን ኮምፕሌክስ ፓስወርድ ያ ሰው ይዛ ቢጠቀም እኛ አርዲፒ አክሰስ በሎ ፕሪቪሌጅድ ዩዘር ቢኖረን ያንን ሪድ ማድረግ የምንችል ከሆነ ዳይሬክትሊ ሪትሪቭ ማድረግ እንችላለን ስቶር የተደረገውን ክሬዴንሻል። ሶ ያ ክሬዴንሻል ደግሞ ለምን እንጠቀመዋለን? ኖርማሊ ወደ አድሚኒስትሬተር የምንቀይርበት አውቶሎጎን እንለዋለን ይሄን ኮንሰፕት። ኤኒዌይስ እስኪ ሰፊ ነው፣ አንዳንድ ነገሮችን ለማየት እንሞክራለን። ኦር ሊቨሬጅ ሶ አሁን የነሳሁት ግን ክሊር ነው።
ጀስት የገለጽኳት አውቶሎጎን ኮንሰፕቷ። ሶ ኤኒዌይስ ሊነክስ እና ዊንዶውስ ፕሪቪሌጅ ኤስካሌሽን በዚህ ይለያያሉ። ኖርማሊ ሊነክስ ላይ ሲሆን ምንድነው ብያቸዋለሁ፣ ኤስጂአይዲ፣ ዊክ ፋይል ፐርሚሽን እነዚህ አሉ። ዊንዶውስ ላይ ደግሞ ሲሆን ሰርቪስስ፣ ሬጂስትሪ ኪስ፣ አክሰስ ኮንትሮል ሊስት፣ ኢምፐርሶኔሽን ቶከን፣ ዊክ ሰርቪስ ኮንፊጉሬሽን፣ ስቶርድ ክሬዴንሻል አቢዩዝ፣ አንኮትድ ሰርቪስ ፓዝ እንዲሁም ሌሎች ብዙዎች አሉ። ሶ እነዛን እስኪ ዲስከቨር ለማድረግ እንሞክራለን። ሶ የተወሰኑትን እናያለን። ሪል ወርልድ ኬዝ ስተዲ እስቲ ኦብቪየስሊ በእያንዳንዱ ሞጁሎች አሉ። ሶ ሪል ወርልድ ኬዝ ስተዲ ላይ ኦር ከዊንዶውስ ሎካል ፕሪቪሌጅ ኤስካሌሽን ኦር ኤልፒ ጋር የተያዘ ኢን መኒ ሃይ ፕሮፋይል ብሪጅስ አታከርስ ሃቭ ሪሌይድ ኦን ሎካል ፕሪቪሌጅ ኤስካሌሽን። ሶ ዋንስ ጀስት አስቡበትና ራንሰምዌር ለምሳሌ የሆነ ካምፓኒን አታክ አደረገ ይባላል። ሶ ያ ካምፓኒ አታክ ሲደረግ ራንሰምዌር ራን ሲያደርግ በኖርማል ዩዘር ራን ቢያደርግ ፉል ሲ ላይ ገብቶ ከሲም ደግሞ ሲስተም ሰርቲቱ ላይ ገብቶ እዛ ላይ የሚፈልገውን ነገሮች ኢንክሪፕት አድርጎ ምናምን እንደዚህ ወይ አይሰራም ኦብቪየስሊ። ሶ ግድ ያ ራንሰምዌር ራን ለማድረግ ምን መሆን አለበት? እዛ ቦታ ሎካሊ ፕሪቪሌጅ ኤስካሌት መደረግ አለበት። ሶ ሎካሊ አብዛኛው ደግሞ አታከር ሪሌይ የሚያደርገው ማን ላይ ነው? ሎካል ፕሪቪሌጅ ኤስካሌሽን። ሶ ሎካል ፕሪቪሌጅ ኤስካሌሽን ከተያዘ በኋላ ኤክስፓንድ ዜር ኮንትሮል። ሶ ዋንስ ኤክስፓንድ ማድረግ ትችላላችሁ። እዛ ቦታ ላይ ያላችሁን ፕሪቪሌጅ በደንብ ኤክስፓንድ ማድረግ ይችላል። ኮመን ኤግዛምፕል ኢንቮልቭ ኤክስፕሎይቲንግ ቫልነራብል ሰርቪስስ ኦን ዊንዶውስ ማሽንስ ሰች አስ አንኮትድ ሰርቪስ ፓዝ። ሶ አንኮትድ ሰርቪስ ፓዝ አዲስ ነው ለእናንተ ወይስ የሚያውቀው አለ? በሪያክሽን ጀስት የሚያውቀው ብቻ ሪያክሽን ቢያሳየ። አይ ሆፕ የለም። ሶ አንኮትድ ሰርቪስ ፓዝ ኦር ደግሞ ዊክ ሰርቪስ ፐርሚሽን። ሶ ዊክ ሰርቪስ ፐርሚሽን እና አንኮትድ ሰርቪስ ፓዝን ዲስከቨር እናደርጋለን እዚሁ ሞጁል ላይ። ቱ ሪፕሌስ ኤክስኪዩታብልስ ዊዝ ማሊሺየስ ኮድ ዋንስ ዘ ሰርቪስ ሪስታርት አታከር ጌንስ ኢሊቬትድ የሆነ ፕሪቪሌጅ ያገኛል። ሶ እንትን ምንድነው ሰርቪስ ራን የሚያደርገው ዊንዶውስ ላይ ሰርቪሶች ራን የሚያደርጉት ዊንዶውስ ላይ ማንኛውም ሰርቪስ ኤክስኪዩት ተደርጎ ራን በሚያደርግበት ሰዓት ላይ ራን የሚያደርገው ባይ ዲፎልት በማን ነው ራን የሚያደርገው? ኢሊቬትድ የሆነ ፕሪቪሌጅ ልክ እንደ ሲስተም ኤንቲ ሲስተም ሎካል አድሚን አይደለም እያልኩ ያለሁት ኤንቲ ሲስተም። ሶ ማንኛውም ሰርቪስ ኤክስኪዩት ሲያደርግ በኤንቲ ሲስተም ነው ራን የሚያደርገው። ላውንች የሚደረገው በኤንቲ ሲስተም። ኦኬ ጋይስ። ሶ አናዘር ኬዝ ኢንቮልቭ ቶከን ኢምፐርሶኔሽን which is rare እውነቱን ለመናገር በተለይ አሁን ሞደርን የሆኑ ዊንዶውስ ሲስተሞች ላይ ቶከን ኢምፐርሶኔሽን is rare። ኤሲ ኢምፐርሶኔት የሚያውቀው አለ? ኤሲ ኢምፐርሶኔት ፕሪቪሌጅ የሚባለው ሲቲኤፍ ላይ ምናምን ስትጫወቱ ሌሎቻችሁስ የሚያውቀው አለ? ኦልራይት ሶ ችግር የለም። ሶ ኤሲ ኢምፐርሶኔሽን የሚባል አለ፣ ስለሱም እስኪ እናያለን። ኤኒዌይስ እነሱ ሞደርን የሆኑ ዊንዶውስ ሲስተሞች ላይ ብዙ ጊዜ አናገኛቸው። ግን ይሄ ደግሞ ከተገኘ ወይ አታከርስ ካን አቢዩዝ ሌጂቲሜት የሆነ ፕሪቪሌጅ ቱ ኢምፐርሶኔት ዳይሬክትሊ ወደ ማን ኢምፐርሶኔት የምናደርገው? ወደ ሃይ ሌቭል አካውንት ልክ እንደ አድሚኒስትሬተር። This technique has been observed in real world intrusions where an initially compromised low privileged user was able to escalate to domain administrators. ናሆ ምንድን ነው አልገባኝም። Okay, so anyways በዶሜን አድሚኒስትሬተርስ by carefully chaining privilege escalation. So privilege escalation ያገኘናቸውን ነገሮች ኮሌክት እያደረግን ያገኘናቸውን ነገሮች ቼን እያደረግን at the end of the day ዶሜን አድሚኒስትሬተር ልንሆን እንችላለን። ያገኘናቸውን ኤሲኤሎች ቤዝ አድርገን አቢዩዝ አድርገን ዶሜን አድሚኒስትሬተር ልንሆን እንችላለን። ባገኘነው ክሬዴንሻል ቴፍት በዛ ላይም ቤዝ አድርገን ዶሜን አድሚን ልንሆን እንችላለን። ሶ ቤዝ ያደርጋል ያገኘነው ነገር። ሶ ለዚህ ሁሉ ግን privilege escalation ማተር ያደርጋል። So these cases demonstrate the local privileged escalation is not theoretical. It has been actively used to transform limited access into complete system or domain compromise, making it one of the most impactful steps in the attack chain. So attack chain ላይ the most useful. Okay?
ይህ ከጂቲሲአርቲ ወይም ደግሞ ግስቴክ ሰርቲፋይድ ሬድ ቲመር ስልጠና የተወሰደ ሲሆን ሙሉን የ93 ሰዓት ስልጠና በቪዲዮ የመለማመጃ ላብ ሞጁሎቹን፣ ፒፒቲዎቹን፣ የተለያዩ ሪሶርሶችን እንዲሁም ደግሞ ኤግዛም ኢንቫይሮንመንቱን አክሰስ ማድረግ የምትፈልጉ ከሆነ አሁኑኑ ወደ course.gsecurity በመግባት በመመዝገብ ማግኘት ትችላላችሁ። ከዛም በተመቻችሁ ሰዓት ተምራችሁ ሲጨርሱ ጂቲሲአርቲን ሰርተፍኬት መውሰድ ትችላላችሁ። ወደ ቪዲዮ እንመለስ። አውቶሎጎን ኦብቪየስሊ አንተ እንደገለጽከው ነው። So autologon obviously እንደዛ ነው። So what is unquoted service? So unquoted service ምንድነው? Unquoted service path. An unquoted service path is a common misconfiguration in Windows services that can lead to local privilege escalation. So unquoted service path ካገኘን obviously በቀላሉ local admin መሆን ይችላል እዛ ቦታ ላይ። When a service is installed it has an executable path defined in the system. If this path contains spaces, so but it's not surrounded by quote marks. Normally quote mark እዛ ቦታ ላይ ከሌለው በቀላሉ ለማስረዳት እዛ ቦታ ላይ quote ከሌለው ምን ማለት ነው? so እዛ ቦታ ላይ ኮድ ከሌለው ማለት ምን ማለት ነው መሰላችሁ? እዚች ጋር ያለችው ኖርማሊ ይሄ አንዱ ሎኬሽን ነው ለምሳሌ። ሶ ዊንዶውስ እንዴት ነው የሚያስበው? እዚህ ጋር ኖርማሊ እንዴት ነው ኮሌክት የሚያደርገው? እዚህ ጋር ምን ይፈልጋል? ኮት ይፈልጋል። ለምንድን ነው ኮት የሚፈልገው? መሀል ላይ ስፔስ አለ። መሀል ላይ ምን አለ ብያችኋል? ስፔስ አለ። እዚህ ጋርም ስፔስ አለ። ሶ ሁለት ቦታ ስፔስ አለ አይደለ? ሶ ይሄ ቦታ ስፔስ ስላለው አንኮትድ ይሆናል አይደለ? አንኮትድ ነው። ሶ ይሄ አንኮትድ በሚሆንበት ሰዓት ላይ ዊንዶውስ ቀጥታ ማንን ነው ኮል የሚያደርገው? ከመጀመሪያው በፊት program.exe ብሎ ይቀይረዋል። እዚህ ቦታ ላይ program.c ላይ ነው ቼክ የሚያደርገው ጋይስ። ሶ ሲ ላይ ኖርማሊ ምን ያደርጋል? program.exe። ግን ይሄንን የት መሰላችሁ ኮል የሚያደርገው? ልክ ሰርቪሱን ስታርት ስትሉት ወር ደግሞ ኮምፒውተሩ ሪስታርት ሲያደርግ ኦር ደግሞ ሰርቪሱ ሪስታርት ሲያደርግ ማኑዋሊ ሊሆን ይችላል። አውቶማቲካሊ ሰርቪሱ ሪስታርት በሚያደርግበት ሰዓት ላይ ቀጥታ ወደዚህ ፓዝ አይመጣም። ዊንዶውስ ቀጥታ ወደዚህ ፓዝ አይመጣም። ምክንያቱም መሀል ላይ ስፔስ ስላለ ይሄንን ስፔስ እንዴት ነው የሚያስበው? እንደ exe ነው። ሶ ይሄ እንደ ፕሮግራም ያስበዋል። ፕሮግራም ማለት exe ፋይል ማለት ነው። ልክ እንደዚህ ማለት ነው። ሶ exe ፋይል ከዛ በኋላ እዚህ ጋር ሲያጣ እንደዚህ አይነት የሚባል ነገር የለም። ሲ ላይ እንደዚህ የለም ሲባል ኖርማሊ ወዴት ይቀይረዋል? ፋይልስ ወደሚል ይቀይረዋል። ሶ ይሄንን ስፔስም አንድ ላይ ይይዘዋል ማለት ነው። ከዛ በኋላ ደግሞ ድጋሚ ወደ ማን ይቀይረዋል? ሶ አሁን ደግሞ ድጋሚ ወደ ማን ይቀይረዋል? ወደ ማይ ወደሚል ይሄዳል። ማይ አፕ ነው የሚለው። ሶ እዚህ ጋር ደግሞ ይሄንን ከጨረሰ በኋላ ድጋሚ ማይ የምትለዋል my.exe ብሎ ራን ያደርጋታል። በexe ፎርማት ካለች ማለት ነው። ኦኬ ሶ my.exe ብሎ ራን ያደርጋል። ግን ያንን exe ስለማያገኝ ካላገኘ actually ሶ ያንን exe ካላገኘ ምን ያደርጋል ደግሞ ዊንዶውስ መልሶ ያንን እንትን ይተውና ኖርማሊ ማይ አፕ በሚለው ይቀጥላል ማለት ነው። ኦኬ ሶ ማይ አፕ ወደሚለው ይሄዳል። ኖርማሊ ስፔሱንም አንድ ላይ ይይዘዋል ማለት ነው። ሶ ዊንዶውስ በዚህ ወይ ነው የሚሰራው። ኦኬ ሶ ዊንዶውስ በዚህ ወይ ይሰራል። ሶ ከዛ በኋላ ግን መጨረሻ ላይ እነዚህ ላይ አሁን ለምሳሌ ስፔስ የለም ካያችሁት ቢን ነው። ከዛ በኋላ appservice.exe ነው። ከዛ በኋላ መጨረሻ ላይ እነዚህን ሲያጣ ዳይሬክትሊ ማንን ይጠራዋል? የነበረበትን ሰርቪስ ኮል ያደርገዋል። የነበረውን የሚፈለገውን ሰርቪስ ኤክስኪዩት ያደርገዋል። ሶ ይሄ የምንለዋለን አንኮትድ ሰርቪስ ፓዝ እንለዋለን። ለዛ አሁን ለምሳሌ ሲ ላይ እኛ ራይት ፕሮፐርቲ ካለን እንደዚህ አይነት ፕሪቪሌጅ ካለን ኖርማሊ ምን ማድረግ እንችላለን መሰላችሁ? እዚህ ላይ ምንፈልገውን ኖርማሊ ኔሙን አንድ አይነት እናደርገዋለን፣ ፕሮግራም እንለዋለን። ከዛ ይሄንን ፕሮግራም ደግሞ ኖርማሊ እኛ ፋይል ነው። ሶ program.exe እናደርጋለን። ልክ ሰርቪሱ ሪስታርት በሚያደርግበት ሰዓት ላይ ቀጥታ ማን ነው የሚጠራው ብያችኋል? program.exe። ሶ የኛ ማልዌር program.exe ከሆነ እንደማን ራን የሚያደርገው? እንደ ሲስተም ራን ያደርጋል። ኤኒዌይስ እሺ አስሬ ከምንመላለስበት ብዬ ነው። ክሊር ካልሆነ እዚህ ላይ ክሊር እንዳደረግላችሁ ነው። ሶ ኤኒዌይስ እዚህ ላይ ኮቴሽን ማርክ በሚኖርበት ሰዓት ላይ ምኑ ነው ክሊር ያለው? ለለው እንጂ ክሊር ያለው ነው ምኑ ላይ ነው?
ሶ ዊንዶውስ እንዴት ነው የሚሰራው ነው ያልኩት። ይህን ነገር በኮድ ነው የሚፈልገው ሙሉ ፓዙን በአንድ ጊዜ ኤክስኪዩት ለማድረግ ያ ሰርቪስ ሪስታርት ሲያደርግ በኮድ ይፈልጋል። ሶ አንኮትድ ሰርቪስ በሚሆንበት ሰዓት ላይ በስሙ እንደምትረዳው አንኮትድ ሰርቪስ ከሆነ ይሄ ሰርቪስ አንኮትድ ነው። ሶ አንኮትድ ፓዝ ከሆነ ኖርማሊ ዊንዶውስ ኮል የሚያደርገው ማን ነው? መጀመሪያ ሲ ላይ ይሄድና ከሲ ቀጥታ ፕሮግራም ፋይል አይደለም የሚገባው። ምክንያቱም መሀል ላይ ስፔስ ስላለ ስፔሷን እንደማን ነው የሚያስባት? እንደ ኤግዚ ነው የሚያስባት። ኤግዚ ፋይል ልክ እንደዚህ ማለት ነው። ሶ ራን እንዴት ራን ያደርገዋል? ፕሮግራም ዶት ኤግዚ ብሎ በሲስተም ራን ያደርገዋል። ግን ፕሮግራም ዶት ኤግዚ ደግሞ ሲ ላይ የለም። ሶ ሲ ላይ ከሌለ ደግሞ ኖርማሊ ከዛ ቼክ ያደርግና ሲያጣ ፕሮግራም ዶት ኤግዚን ቀጥታ በቃ ፕሮግራም ፋይልስ ነው ይሄድና ወደ ፕሮግራም ፋይልስ ይሄዳል። ከፕሮግራም ፋይልስ ደግሞ ድጋሚ ማይ ካለ በኋላ ስፔስ አለ። ስቲል ኮት የላቸው። ሶ ስፔስ ስላለ ደግሞ ኖርማሊ ምን ያደርገዋል? ማንን ኮል ያደርጋል? ማይ ዶት ኤግዚ ብሎ ድጋሚ ስፔሷን ተጠቅሞ ኤግዚዋን ይጠራል። ሶ አሁንም ሁለቱን ካጣ ኖርማሊ ቀጥታ ወዴት ይጠራል? ወደዚህ ኖርማሊ ይጠራቸዋል ማለት ነው። ሶ ቀጥታ ወዴት ይመጣና ወደዚህ ዋና ፓዙን ወደ ዋና ሰርቪሱን ኮል ያደርገዋል። ሶ እየቀጠልን ስንመጣ አንደርስታንድ ታደርገዋለህ፣ ካልሆነም መጠየቅ ይቻላል መሀል ላይ። ሶ ሃው ዊንዶውስ ሰርቪስስ ፓዝ ወርክስ። ሶ መጀመሪያ ግን ምን መረዳት አለባችሁ? ዊንዶውስ ሰርቪስ ፓዙ እንዴት ነው የሚሰራው የሚለውን ማለት ነው። ሶ ዊንዶውስ ሰርቪስ is essentially a program that runs into background to perform specific tasks. ሶ ስፔሲፊክ የሆነ ታስክ ራን ለማድረግ ባክግራውንድ ላይ ነው ራን የሚያደርገው ያ ሰርቪስ። ኦኬ ሜቢ ዊንዶውስ አፕዴት ሊሆን ይችላል፣ የሆነ ማንኛውም ፕሮግራም ሊሆን ይችላል። ሶ ባክግራውንድ ላይ ራን የሚያደርግ ከሆነ ያ እንደ ሰርቪስ ኮል የሚደረግ ከሆነ ባክግራውንድ ላይ ራን ያደርጋል። ሶ ኦፍተን ራን የሚያደርገው በማን ነው? በኤሌቬትድ ፕሪቪሌጅ which is system in most cases። ሶ ሲስተም ሆነ ማለት ደግሞ ኖርማሊ በቃ 10 ጊዜ ያ ሰርቪስ ራን ሲያደርግ ችግር አያጋጥመውም ነው ሐሳቡ። ለዛ ፐርፐዝ ነው ዊንዶውስ ሲስተም የሚያደርገው ማለት ነው። ሶ ራን የሚያደርገው በሲስተም እስከሆነ ድረስ ያ ሰርቪስ ራን በሚያደርግበት ሰዓት ላይ ባይ ዲፎልት እንደ ሲስተም ነው ራን የሚያደርገው ብያቸዋለሁ፣ በዩዘር አይደለም። ሶ እንደዛ በሚሆንበት ሰዓት ላይ ምንም ነገር አይከለክለው። ለምሳሌ አፕዴት ላድርግ ዊንዶውን ካለ ማንኛውም ዶሜን ዩዘር ለምሳሌ አፕዴት ማድረግ ማንኛውም ሎካል ዩዘር አፕዴት ማድረግ የማይችል ከሆነ የነሱ ኮንፊግሬሽን ላይ ያ ሰርቪስ ከሆነ አፕዴት የሚያደርገው ያ ሰርቪስ እንደማን ነው ራን የሚያደርገው? እንደ ሲስተም። ሶ ማንኛውም ሰርቪስ አብዛኛው ጊዜ ኤሌቬትድ ፕሪቪሌጅ ይጠቀማል። each service has configured stored in the windows registry ላይ ነው ስቶር የሚደረጉት እነዚህ ሰርቪሶች ማለት ነው። including the executable path that tells windows where the service program is located. so ሰርቪስ ፕሮግራሙ የት ላይ ነው ያለው፣ ይሄንን ፕሮግራም ነው ኤክስኪዩት የምታደርገው ሚለውን ስፔሲፋይ የሚያደርግለት ሁሉ የት ላይ ነው ስቶር የሚደረገው? ሞስት ኬዝስ ላይ ሬጂስትሪ ላይ ሴቭ ይደረጋል ሞስት ኬዝስ። so when windows start a service it follows the service path። so የተሰጠውን ፓዝ ነው to locate and launch the executable file። so ያንን ኤክስኪዩተብል ፋይል እኛ ባስቀመጥንለት ነው ላውንች የሚያደርገው። እኛ ባስቀመጥንለት ፋይል ኔም ነው ላውንች የሚያደርገው። if the path is properly ኮድ ከተደረገ፣ ኮድ ስላችሁ እናየዋለን አሁን እዚህ ስላይድ ቀጣይ ስላይድ ላይ ያለ። so ኮድ ከተደረገ windows knows exactly which file to run። so የትኛውን ፋይል ነው ራን ማድረግ ያለበት የሚለውን ኤግዛክትሊ ያውቃል። even if there are space in the directory or file name ላይ so ምን ማለት for example a proper coded service path look like this። so proper code ከሆነ ለምሳሌ እንቺ ነች ኮድ ማለት እሺ እዚህ ጋር ያለችው so ይሄ ኮድ አለ ይሄም ኮድ አለ so full path ነው። መሀላቸው ላይ ስፔስ አለ ግን ይሄንን እንዴት ነው ዊንዶውስ የሚያስበው? በቃ ፉል ፓዝ ነው የተሰጠኝ so ይሄንን ዳይሬክት ነው ኤክስኪዩት ማድረግ። so ይሄንን ዳይሬክት ኤክስኪዩት ያደርጋል ማለት እዚህ ጋር መጥቶ ድጋሚ ኤክዚ ብሎ ኤክስኪዩት ያደረገ which is ይሄ ፉል ኮድ ነው የሚሰራ። ዊንዶውስም በዚህ ወይ ነው ፓዙን ስፔሲፋይ ተደርጎለት የሚሰራው so ምንም አይነት ኢሹ አያጋጥማንም ማለት ነው። ይሄንን ኤክስኪዩት በምናደርግበት ሰዓት ላይ በዚህ ወይ ኮድ ኮንፊገር የተደረገው። without code ደግሞ ከሆነ ዊንዶውስ phrases the path differently so it intercepts spaces as delimitaries and may attempt to run files. so unexpected የሆነ ሎኬሽን ላይ ምን ያደርጋል? ራን ያደርጋል ቅድም ያነሳዋትን ማለት ነው። so ዊንዶውስ ምን አይነት ነገሮችን ይሞክራል? እዚህ ላይ ያለውን ስፔስ እንደምንድነው የሚያስበው? እንደ exe so program.exe ብሎ ሲን ይጠራል ይሞክራል።
ሶ ፕሮግራም ዶት ኤግዚ በሚሞክርበት ሰዓት ላይ ያጣል። ሶ ፕሮግራም ዶት ኤግዚ ደግሞ ከሌለው ድጋሚ ወዴት ይሄዳል? አሁን ስፔሱን ጀስት በቃ ይዘለውና ስኬፕ ያደርግና ወደ ፋይልስ ይሄዳል። ፕሮግራም ፋይል ውስጥ ነው። ከዛ በኋላ ፕሮግራም ፋይልስ ላይ ደግሞ ይሄድና ድጋሚ ማይ የምትላለች መሀል ላይ ስፔስ አለች። ኮድ ስለሌለ ነው። እሺ ሁሉ ሶ ማይ የምትላለች ስፔስ አለች። ሶ ማይ ዶት ኤግዚ ብሎ ራን ያደርጋል። ሶ ማይ ዶት ኤግዚ ራን ሲያደርግ ያጣል አሁን። ከዛ በኋላ መጨረሻ ላይ ግን ሌላ ስፔስ ስለሌለ እዚህ ላይ ዳይሬክት ወደ ቢን ይሄዳል። ቢን የሚባል ፓዝ አለ። ከዛ ሰርቪስ ዶት ኤግዚ ራን ያደርጋል። ግን ኮት ቢኖረው ኑሮ ደግሞ ዳይሬክትሊ ነው ዊዛውት እንደዚህ አይነት አሰራር ዳይሬክትሊ ወዴት ይሄዳል? ወደ ፈለግንበት ወይ ይሄዳል ማለት ነው። ወደ ተፈለገበት ወይ ይሄዳል። ወደ ተፈለገበት ፓዝ ሶ ዊንዶውስ ማይት ትራይ ኖርማሊ እነዚህን ከሞከረ በኋላ አዛይንድ ካገኘ ፉል ፓዙን ያስቀምጣል። ግን እነዚህን ሲሞክር ፕሮግራም ዶት ኤግዚ ራን የሚያደርገው እንደማን ነው ብያችኋለሁ? እንደ ኢሌቬትድ ፕሪቪሌጅ ነው። ሶ እኛ ደግሞ ሲ ላይ የእኛን ፕሮግራም ማስቀመጥ ወር ደግሞ የእኛን ማልዌር ማስቀመጥ የምንችል ከሆነ ኔሙን ወዴት እንቀይረዋለን? ፕሮግራም ዶት ኤግዚ ብለን እንቀይረዋለን። ሶ ዊንዶውስ አንኮትድ ፓዙን ልክ አውቶማቲካሊ ኦር ማኑዋሊ ሪስታርት ሲደረግ ያ ሰርቪስ ቀጥታ ማንን ኮል ያደርጋል? ፕሮግራም ዶት ኤግዚ የሚለውን ኮል ያደርጋል። ተረዳችሁኝ? አሁንስ ክሊር ነው? ሶ ፕሮግራም ዶት ኤግዚ ኮል በሚደረግበት ሰዓት ላይ ዳይሬክትሊ በምንድን ነው ራን የሚያደርገው? በኤሌቬትድ ፕሪቪሌጅ ራን ያደርጋል። ኦኬ ሶ አይ ሆፕ ኢት ኢዝ ክሊር። ሶ this becomes a security issue if an attacker can place malicious file with one of those names. ሶ ኔማችን አንድ አይነት መሆን አለበት። ከዛ በኋላ ደግሞ ምን ማስቀመጥ አለብን? የሆነ የምንፈልገው malicious way ማስቀመጥ እንችላለን። malicious software ኦኬ ሶ ይሄንን ካስቀመጥን በኋላ ኖርማሊ ኤክስኪዩት ሲያደርግ በማን ኤክስኪዩት የሚያደርገው? በኤሌቬትድ ፕሪቪሌጅ ኤክስኪዩት ያደርጋል ማለት ነው። አታከሩ ያስቀመጠውን ፋይል በኤሌቬትድ ፕሪቪሌጅ ኤክስኪዩት ያደርጋል። ኦኬ this issue is often found in third party applications ላይ third party application or ደግሞ legacy application ላይ it can be detected by checking service configuration or for paths with spaces that are missing quote so quote የሌላቸውን ቼክ እናደርጋለን። ኖርማሊ እነሱ ደግሞ ቼክ ለማድረግ ኢዚ ማኑዋሊ ቼክ ማድረግ ትችላላችሁ። ግን ዊንዶውስ ላይ ባይ ዲፎልት በጣም ብዙ ሰርቪሶች አሉ። ከዛ በኋላ ደግሞ ለምሳሌ ኢንተርፕራይዝ ኢንቫይሮንመንት ደግሞ ሲሆን ኦብቪየስሊ ብዙ ሰርቪስ ይኖራል። ምክንያቱም ኢንተርፕራይዝ ነው። የተለያዩ ቱሎች አሉ፣ የተለያዩ ሶፍትዌሮች አሉ። እነዛ ደግሞ ሲሆኑ ብዙ ሰርቪሶች አሉ። ሶ ይሄንን ለማቅለል ምን መጠቀም እንችላለን? ዊንፒስ የሚባል ካስታውሳችሁ ለሊነክስ ፕሪቪሌጅ ኤስኬሌሽን ሊንፒስ ነበር የተጠቀምነው። ሶ ለዚህኛው ደግሞ ዊንፒስን መጠቀም እንችላለን። ኦር ፓወር አፕን መጠቀም እንችላለን። ሶ ይሄንን ፕሮሰስ አውቶሜት እንዲያደርጉልን ነው። ሌላ አዲስ ነገር የለውም። ሶ ፓወር አፕ የፓወር ሼል ነው። ፓወር ሼል ላይ ኤክስኪዩት የምናደርገው ኖርማሊ ኢምፖርት ነው የምናደርገው ከዚህ በፊት ፓወር ቪው እንዳደረግነው። ይሄኛው ግን ለፕሪቪሌጅ ኤስኬሌሽን ነው የምንጠቀምበት። ሶ አውቶማቲካሊ ሚስኮንፊገርድ የሆኑ ሰርቪሶችን ቼክ ያደርግልናል፣ እንዲሁም ሌሎች። ሌላኛው ደግሞ አክሰስ ቼክ የሚባል አለ። አክሰስ ቼክ ዶት ኤግዚ ሶ ይሄ ደግሞ ሲስ ኢንተርናል ነው፣ ቢልቲን ማለት ነው። ላይክ ሲስ ኢንተርናል ከሆነ በማይክሮሶፍት ነው ቢልት የተደረገው። ሶ ትረስትድ ነው ማለት ነው። ሶ ይሄ ምንድነው የሚያደርግልን? ኢንስፔክትስ ፐርሚሽን ኦን ሰርቪስስ ኤንድ ፋይልስ ሶ ሌላኛው አሁን እንዳነሳሁት ዊንፒስ አለ። ይሄ ደግሞ ፕሮቫይድ ቦርድ ኢኑሜሬሽን ኦፍ ፕሪቪሌጅ ኤስኬሌሽን ቬክተርስ። ሶ ይሄ ደግሞ በጣም ሰፊ ነው፣ እንደ ፓወር አፕም አይደለም። በጣም ሰፊ በሆነ ወይ ብዙ ሜቶዶች ነው ቼክ የሚያደርገው ልክ እንደ ሊንፒስ። ሶ ዊንፒስም ልክ እንደዛ ራን ያደርጋል ለዊንዶውስ ማለት ነው፣ ለዊንዶውስ። ሶ እስኪ ይሄንን ኖርማሊ ቼክ እናድርገው። ሶ እኔ ኖርማሊ አስቀምጫለሁ። ሶ እኔ የምፈልገውን እዚህ ጋር አስቀምጫለሁ። አይ ሚን ፒቮቲንግ ማለት ነው።
ሶ ኖርማሊ ምንድነው የምናደርገው ይሄንን ኢምፖርት እናደርጋለን ከዛ ቼክ እናደርጋለን ነው ሐሳቡ ሶ ለዚህ ደግሞ ረሚናን ልክፈት right so once power up import load ካደረገን በኋላ ይሄ power up normally tools ላይ tool folder ላይ ታገኙታላችሁ so tools ላይ ማግኘት ትችላላችሁ ቀደም ሌላ ነገር እየሰራበት ስለነበር ነው ይህ ከጂቲሲአርቲ ወይም ደግሞ ግስቴክ ሰርቲፋይድ ሬድ ቲመር ስልጠና የተወሰደ ሲሆን ሙሉን የ93 ሰዓት ስልጠና በቪዲዮ የመለማመጃ ላብ ሞጁሎቹን ፒፒቲዎቹን የተለያዩ ሪሶርሶችን እንዲሁም ደግሞ ኤግዛም ኢንቫይሮንመንቱን አክሰስ ማድረግ የምትፈልጉ ከሆነ አሁኑኑ ወደ course.gsecurity በመግባት በመመዝገብ ማግኘት ትችላላችሁ ከዛም በተመቻችሁ ሰዓት ተምራችሁ ሲጨርሱ ጂቲሲአርቲን ሰርቲፊኬት መውሰድ ትችላላችሁ ወደ ቪዲዮ እንመለስ so anyways ተመልሻለሁ so እዚህ ላይ tools ላይ እንደምታገኟቸው ፋይሎች አሉ obviously so እነዚህን ፋይሎች ኖርማሊ ይሄን ኢምፖርት አደረኩኝ so power up ኢምፖርት አደረኩት so go ahead and power up ከዛ በኋላ get service so እያንዳንዱን ሰርቪስ ቼክ እናደርጋለን ኖርማሊ ካያችሁት እንደዚህ አይነት ሰርቪሶች ነው ያሉት so ይሄ ኖርማሊ ጌት ሰርቪስ PowerShell ላይ ነው የሚሰራው CMD ላይ ደግሞ ሲሆን SC ኩዌሪ ማለት ትችላላችሁ ከዛ በኋላ ያለውን ሰርቪስ ሊስት አውት አድርጎ እንደዚህ ያሳያችኋል ሶ ራኒንግ ላይ ነው ስቶፕ ላይ ነው የሚለው ኖርማሊ ፊልተር እንዴት ነው የሚደረግ አሳይቻችኋለሁ ሶ በዛ ፊልተር ማለት ትችላላችሁ ግን ካያችሁ ብዙ ሰርቪስ ነው ሶ እነዚህን ሁሉ አንድ በአንድ ቼክ እናደርግም ሰፊ ስለሆነ ለዛ ምን እንጠቀማለን ዋንስ ኢምፖርት ካደረግን በኋላ ጌት ሰርቪስ አንኮትድ እንለዋለን ማለት ነው ሶ አንኮትድ ሰርቪስ ያልሆነው ማን ነው ሎድ ከተደረገው ሰርቪሶች ውስጥ ሶ ሎድ ከተደረገው ሰርቪሶች ውስጥ አንኮትድ ከምንለው ማን አለ እዚህ ጋር ካያችሁት ሰርቪስ ኔሙ ማን ይባላል ATM SRV ይባላል ሰርቪስ ኔማችን ATM SRV which is service account I mean service እንደሆነ መለየት ይችላል at least ሶ ፓዙን ካያችሁት እዚህ ጋር ስፔሲፋይ የተደረገው በምን ወይ ነው በዚህ ወይ ነው ስፔሲፋይ የተደረገው ሶ ቀደም ያነሳው ቶፒክ ምንድነች ሲ ላይ መጻፍ የምንችል ከሆነ ኖርማሊ atm.exe ማድረግ እንችላለን ከዛ በኋላ ይሄንን ሰርቪስ ሪስታርት ማድረግ እንችላለን ወይ ብለን ስንጠይቅ ካያችሁ እዚህ ጋር ማንኛውም ዩዘር ምን አይነት ፕሪቪሌጅ አለው ሪስታርት የማድረግ ፕሪቪሌጅ ትሩ ነው ከዛ በኋላ ይሄ ሰርቪስ ደግሞ ስታርት የሚደረገው በማን ነው ይሄ ሰርቪስ ኮል ሲደረግ በማን ነው በሎካል ሲስተም ሎካል አድሚኒስትሬተር አይደለም በሎካል ሲስተም ነው ኤንቲ ሲስተም ማለት ነው በኤንቲ ሲስተም ነው ኮል የሚደረገው የትኛው ሰርቪስ ካያችኋት ATM ሰርቪስ .exe ሶ ይሄ የATM ሰርቪስ ፋይል ሶ ኖርማሊ ATM ሰርቪስ ነው ብለን ነው የምንወስደው ሶ ይሄ ATM ሰርቪስ ላይ ግን አቢዩዝ ፋንክሽን ይልና ራሱ ፓወር አፕ ሪኮመንድ የሚያደርገን አቢዩዝ ፋንክሽን ብሎ በዚህ ወይ ያመጣልን ሶ እያንዳንዱን ነገር ደግሞ just understand ሳናደርገው ኤክስኪዩት ማድረግ የለብንም obviously ሶ ይሄን አንደርስታንድ ደግሞ ለማድረግ ይሄ ፓርት ምንድነው እንዴት ነው የሚሰራው የሚለው ኖርማሊ ሄልፕ ትላላችሁ ፔስት ታደርጋላችሁ ከዛ በኋላ ዳሽ ኤግዛምፕልስ ሶ ኤግዛምፕሎቹን ሊስት አውት ለማድረግ ሶ ይሄን እንደዛ ካደረኩኝ በኋላ እንደምታዩት እዚህ ላይ ኖርማሊ ሰርቪሱ እንደዚህ መጻፍ ትችላላችሁ ይላል PowerShell ዋንስ ከከፈተን በኋላ ሶ ሰርቪስ ኔሙ በምንጽፍበት ሰዓት ኤግዛምፕል 1 ሰርቪስ ኔሙ በምንጽፍበት ሰዓት ላይ አዲስ ዩዘር ክሬት ያደርጋል ሶ አዲስ ዩዘር ማን የሚባል ጆን የሚባል ዩዘር እና ይሄ ጆን የተባለ ዩዘር ደግሞ በዚህ አይነት ፓስወርድ ነው የሚቀመጠው ዳይሬክትሊ ማን ላይ ነው ጆይን የሚያደርገው ሎካል አድሚኒስትሬተር ላይ ያስገባዋል ማለት ነው
ሎካል አድሚኒስትሬተር ላይ ያስገባዋል። ምን ተጠቅሞ ነው ይሄን ሁሉ እያደረገ ያለው? ሶ አንድ ሰርቪስ ኮል ያደርጋል፣ አንድ ሰርቪስ ክሬት ያደርጋል ኤቲኤም የተባለ። ሶ ይሄን ኤቲኤም ሰርቪስ ደግሞ ምን ይለዋል? ኤክስኪዩት እንዲያደርግ ያደርገዋል። በማን ኤክስኪዩት ማድረግ ነው? አይ ሚን ሪስታርት እንዲያደርግ ሰርቪሱን ትሩ ተሰጥቶናል ካያችሁት፣ ካን ሪስታርት የሚለው። ሶ ኖርማሊ ማንኛውም ዩዘር ሪስታርት ማድረግ የሚችል ከሆነ ይህንን ሰርቪስ ሪስታርት ያደርገዋል ሀሳቡ። ሶ ሪስታርት በምናደርግበት ሰዓት ላይ ማን ኤክስኪዩት ያደርጋል? እዚህ ላይ የተቀመጠው። ሶ እዚህ ላይ የምናስገባው ሰርቪስ ካያችኋት ኔማ ባይነሪ ኔማ ምን ትባላለች? ሰርቪስ ዶት ኤግዚ ትባላለች። ሶ ይሄ ሰርቪስ ዶት ኤግዚ ማንን ቀጥታ ኤክስኪዩት ያደርጋል? ሎካል አድሚኒስትሬተር ላይ ጆንን እንዲያስገባው፣ የዚህ ቱል አንዱ ፋንክሽን ማለት ነው። ሌላኛው ሁለተኛ ኤግዛምፕል ደግሞ አለ። ሁለተኛውም ኤግዛምፕል ደግሞ ራይት ኦኬ ሶ የምንፈልገውን በዚህ ወይ ማስቀመጥ እንችላለን። ጌት ሰርቪስ፣ ከዛ በኋላ ቫልነራብል ሰርቪሳችንን ማስቀመጥ እንችላለን፣ ኤቲኤም ሰርቪስ። ከዛ በኋላ እሱን ራይት ሰርቪስ ባይነሪ በምንልበት ሰዓት ላይ ኖርማሊ ይህችን ቴክኒክ መልሶ ይጽፋታል ማለት ነው። ኖርማሊ ወዴት አድ ያደርገዋል? ጆን የተባለ አዲስ ዩዘር ክሬት ያደርጋል። ለኦፕሴክ ዘሞስት ኖይዚ ነው አዲስ ዩዘር ክሬት ማድረግ፣ ዘሞስት ኖይዚ ነው። እሱ ብቻ አይደለም፣ ክሬት ማድረግ ብቻ አይደለም፣ ሎካል አድሚኒስትሬተር ግሩፕ ውስጥ ማስገባት ዘሞስት ኖይዚ ነው። ኦኬ ሶ ይሄ ደግሞ ክሊር ነው። ለምሳሌ የሌለ ዩዘር ጆን የተባለ ዩዘር ክሬት ብታደርጉ፣ ኢቭን በራሳችሁም ስም ክሬት ብታደርጉ ግልጽ ነው አዲስ ዩዘር እንደሆነ። መች ክሬት ተደረገ የሚለውም ማንኛውም ሰው ቼክ ቢያደርግ ኦብቪየስሊ የሆነ ሰስፒሽስ እንደሆነ ግልጽ ነው። እሱ ብቻ አይደለም፣ ዳይሬክት ወደ ሎካል አድሚኒስትሬተር ደግሞ ስታስገቡት ስቲል ኖይዚ ነው። ሪኮመንድም አላደርግም፣ አይደረግም። ሶ ሌላኛው ደግሞ እዚህ ጋር ኤግዛምፕል አለ፣ ኤግዛምፕል 3። ሶ ይሄ ኤግዛምፕል 3 ደግሞ አሁንም እንደሚያደርገው ራይት ሰርቪስ ባይነሪ፣ አሁንም ሰርቪስ ባይነሪ ነው። ኔሙን እናስቀምጣለን፣ ኤቲኤም ኤስአርቪ የኛ ነው ማለት ነው። ይሄ ቫልነራብል ሰርቪስ ነው የሚለው። ሶ ከዛ በኋላ ደግሞ ዩዘር ኔም አለ። ሶ እኛ የምንፈልገው ደግሞ ኤግዛምፕል 3 ነው። ሶ ዩዘር ኔም ላይ ማን እናስገባለን? ኖርማሊ ግዝ ባንክ ዲሲ። ከዛ በኋላ የምንፈልገውን ዩዘር እናስገባለን። ይሄ ጀስት ኤግዛምፕል ነው ካያችኋት ይሄ ፓርት። ሶ የምንፈልገውን ዩዘር ኔም ማስገባት እንችላለን። ሶ ይሄ ዩዘር ኔም ምንድነው የሚያደርግልን? አሁንም ይሄንን ባይነሪ ኤክስኪዩት ያደርጋል። ይሄንን ባይነሪ ኤክስኪዩት ካደረገ በኋላ ክሬት ካደረገ በኋላ ሎካል ዳይሬክተሪ ፎር እኛ ላስቀመጥለት ቫልነራብል ሰርቪስ፣ ከዛ በኋላ ጆን ልክ ይሄኛው እዚህ ጋር የተቀመጠለትን ዩዘር ኔም ወደ ማን ያስገባዋል? ሎካል አድሚኒስትሬተር ግሩፕ ላይ ያስገባዋለሁ ነው የሚለው። ሚሽ ለላብ ፐርፐስ ቤዝድ ሪያሊቲ ላይ ይሄ ይሆነ። ሶ አንዱ ይሄ ነው። ሌላኛው ደግሞ እዚህ ጋርም ተቀምጧል ኤግዛምፕል 4። ሶ ኤግዛምፕል 4 ደግሞ አሁን የሚያደርገው ራይት የሰርቪስ ባይነሪ ቱ ሰርቪስ ኤግዚ የሚል ክሬት ያደርጋል። ኢን ዘ ሎካል ዳይሬክተሪ፣ እዚሁ ዳይሬክተሪ ላይ ነው ክሬት የሚያደርግልን። ሶ ይህንን ሎካል ዳይሬክተሪ ላይ ክሬት ካደረገልን በኋላ ይህን ሰርቪስ ዶት ኤግዚ ክሬት ካደረገ በኋላ አሁንም ማንን ኤክስኪዩት ያደርጋል? ይህንን ባክግራውንድ የተባለ ዩዘር ኔም፣ ከዛ ፓስወርድ እናንተ ስፔሲፋይ ማድረግ የምትፈልጉ ከሆነ ፓስወርድ ስፔሲፋይ ማድረግ ትችላለ። ሶ ምን እያደረገ ነው ደግሞ? ይሄ አዲስ ዩዘር ኔም አዲስ ዩዘር ክሬት እያደረገ ሞስት ነው። ኢዚ ኢቨን ኢዲአር አይፈልግም ጋይስ ይሄ ነገር ማለት ነው። ሶ ኢዲአር አይፈልግም፣ ኢዚሊ ማንም ሰው ዲቴክት የሚያደርገው ነው። ምክንያቱም አዲስ ዩዘር ክሬት አደረጋችሁ። ይሄ አዲስ ዩዘር ደግሞ ዳይሬክትሊ ማን ላይ ነው ያለው? ሎካል አድሚኒስትሬተርስ ግሩፕ ውስጥ ነው ያለው፣ ሎካል አድሚኒስትሬተርስ ግሩፕ ውስጥ። ሶ ይሄ ደግሞ ኖይዚ ነው። ከፈለጋችሁ እንደዚህ ማለት ትችላላችሁ ማለት ነው። ሶ አሁን እኛ ግን ያለ ነው የማን ፕሪቪሌጅ ላይ ነን? ካያችሁት እዚህ ላይ ነው ያለ ነው። ኦኬ ሶ ማንን መጠቀም እንችላለን? የትኛውን ቴክኒክ መጠቀም እንችላለን? ይሄን ቴክኒክ መጠቀም እንችላለን። ሶ ኖርማሊ ስቲ ሌትስ ቴስት አይ ዶንት ኖ ግን ቴስት እናድርገው የሚሰራ ከሆነ። ሶ ከዛ በፊት ግን ኖርማሊ ክሊን እናድርግና ኔት ሎካል ግሩፕ ይህንን ቼክ ስናደርግ ካያችሁት ማንም የለም ማለት ያው ሁለት ዩዘሮች አሉ። ሜቢ እንትን ካላ አይ ሚን አንድ ዩዘር ነው ያለው አክቹሊ፣ አንድ ደግሞ ዶሜን ያለው ግሩፕ ነው ያለው። ሶ ይህንን ካላያችሁት ከዚህ በፊት ይርጋ መልሶ የተባለ ሎካል አድሚን ነው ለማ ለዚህ ማሽኑ ወርክ ስቴሽን 01 ኦር WS01 ላይ ሶ ለዚህ ማሽን ሎካል አድሚኒስትሬተር እኛ ደግሞ እዚህ ላይ አድ ልናደርግ ነው ለዚህ ግሩፕ ለአድሚኒስትሬተርስ ግሩፕ እና ደግሞ አንድ ማን አለ አድሚኒስትሬተር የተባለ ዩዘር አለ ዲፎልት ማለት ነው። ሶ ኖርማሊ ይሄንን ማስገባት ትችላላችሁ። ከዛ በኋላ ሰርቪስ ኔሙ ምንድን ነበር የተባለው? ሰርቪስ ኔሙ ይሄ ነው።
ሶ ሰርቪስ ኔሙን ግን እኛ ግዴታ ኮድ ማስገባት አለብን አለበለዚያ ስቲል ዊንዶውስ አላቆም ይላል ኤቲኤም ብቻውን ነው ቼክ የሚያደርገው ኤቲኤም የሚለው ሜቢ እናንተ ቼክ አድርጉት ሶ ኤቲኤም የሚለውን ብቻ ቼክ ስለሚያደርግ ይሄንን ስፔስ አይቆጥረውም ለዛ ኮድ ስታደርጉለት ግን ፉል ፓዝ እየሰጣችሁ ስለሆነ ማለት ነው ከዛ በኋላ ዩዘር ኔም ደግሞ እዚህ ጋር ሁዋ ማይሮዲ ብያለሁ አይደል ከዛ በኋላ ይሄንን ዩዘር ኔም ኤክስኪዩት እንዲያደርግልን ነው የምንፈልገው ስቲል ኮድ ማድረግ እንችላለን ሶ ቨርቦስ ለማድረግ እንሞክር ዜንደል ሶ ምንድነው ያደረገው ኖርማሊ ሰርቪስ የሚል service.exe የሚል አዲስ ባይነሪ ክሬት አደረገ ይሄንን ደግሞ ኖርማሊ የት ላይ ነው ክሬት ያደረገው ቱልስ ቢለው ላይ ነው ካያችሁት ይሄንን ማለት ነው ሶ service.exe የሚል ክሬት አድርጓል ኦኬ ጋይስ ከዛ በኋላ service.exe ክሬት ካደረገ በኋላ ኔት ሎካል ግሩፕ አድሚኒስትሬተር ከዛ ግዕዝ ባንክ ይሄንን ዩዘር ግዕዝ ባንክ ዲሲ ከዛ በኋላ ይሄንን ዩዘር አድ አድርገው ማን ላይ ነው አድ የሚያደርገው አድሚኒስትሬተርስ ግሩፕ ላይ ነው ሶ እኛ ከዚህ መለስ ያለውን እንችላለን እንደዚህ ወስደን አድሚኒስትሬተርስ ራሱን ኮማንድ ስለሆነ አድሚን የለም ሶ ይሄን ቼክ በምናደርግበት ሰዓት ላይ ስቲል ያለው ማን ነው ማለት ይሄ ነገር ኤክስኪዩት አልተደረገም ኦር አልሰራለን ግን ሰርቪስ ክሬት አድርጓል አዲስ ሰርቪስ ክሬት አድርጎ ግን ይሰራ አይደለም ሶ ሌትስ ሪሙቭ ምክንያቱም እዚህ ጋር የሚያነሳው ምንድነው ቱሉ ከረንት ዳይሬክተሪ ላይ ነው ይሄንን ክሬት ማድረገው ሰርቪስ ባይነሪ አለኝ ሶ ይሄንን ሰርቪስ ባይነሪ ማን ላይ ነው ክሬት ማድረገው ሎካል ዳይሬክተሪ ላይ ነው እዚሁ ያለ ሎካል ዳይሬክተሪ ላይ ሶ እዚህ ያለ ሎካል ዳይሬክተሪ እስከሆነ ድረስ ደግሞ ኖርማሊ ምን ማድረግ እንችላለን ሌላው ያለ ሶ እዛ ላይ ደግሞ ምን ማድረግ እንችላለን አንደኛ ይሄ ዩዘር እኛ ሎካል አድሚኒስትሬተርስ ማስገባት አልፈለግንም ብያችኋለሁ ኦኬ አንደኛው እሱ ነው ሁለተኛው ደግሞ ለምሳሌ ያለው ይሄ ነገር አልሰራልንም ኤክስኪዩዝ እናደርገው which is አንድ አይነት ቴክኒክ ነው የተጠቀምነው ግን ኤክስኪዩዝ በምናደርግበት ሰዓት ላይ ቨርቦስ አድርጌዋለሁ ግን ምንም አይነት እንትን አልሰጠኝም ሶ ይሄንን ክሬት አደረገ ይሄንን ኤክስኪዩዝ ያደርግ ግን አልሰራም ራይት ሶ ይሄንን ስላልሰራልን ሌላ ቴክኒክ አክቹሊ መጠቀም እንችላለን ሶ እሱን ቴክኒክ ደግሞ ማሳያችሁ ይሆናል ግን ኦልሞስት አሁን 3 ሰዓት ሆኗል ሶ ረፍታችንን ወስደን እንመጣለን ይህ ከጂቲሲአርቲ ወይም ደግሞ ግስቴክስ ሰርቲፋይድ ሬድ ቲመር ስልጠና የተወሰደ ሲሆን ሙሉን የ93 ሰዓት ስልጠና በቪዲዮ የመለማመጃ ላብ ሞጁሎቹን ፒፒቲዎቹን የተለያዩ ሪሶርሶችን እንዲሁም ደግሞ ኤግዛም ኢንቫይሮንመንቱን አክሰስ ማድረግ የምትፈልጉ ከሆነ አሁኑኑ ወደ course.gsecurity በመግባት በመመዝገብ ማግኘት ትችላላችሁ ከዛም በተመቻችሁ ሰዓት ተምራችሁ ሲጨርሱ ጂቲሲአርቲን ሰርቲፊኬት መውሰድ ትችላላችሁ ወደ ቪዲዮ እንመለስ